መብላት መፈለግ ሳይሆን በቃ በጣም ሲሪዎች የሚበላ ሰው ማየት ትናፍቂያለሽ። እኔ ደግሞ እንዳለም ሰው ሁሉ የሚያውቀኝ ነው የሚመስለኝ። የዛሬ ባለታሪካችን ከ18 ዓመታት በላይ በኖርዌይ ኑሮን አድርጓል። ኖርዌይ 18 ዓመት ነው የቆየሁት። በባስ ሹፌርነት ወደ 12 ዓመት አገልግያለሁ። የተሻለ የሚባል ኑሮና ህይወት ነበረው። የዊንተር የሰመር መኪና ያለ ልጅ በስም የሆኑ መኪኖች ያሉት ዳንኤል እና ሰው ቀጥሮ ነው የማሰራው። ትላንት የተሻለ የሚባል ህይወት ኖሮኝ ዛሬ ግን በሀገሬ ላይ ጎዳና ወድቅ ያለው። እኔ በጣም ተደላደሉ ኖሮ ምናልባት ሁሉም ያውቁኛል። መኪና፣ ሰው፣ ሞባይል፣ ልብስ ነበር የመልጠው። እኔ እዛ ሀገር ውስጥ መኪናዎችን እንደ ልቤ መቀየር እዚህ መኪና ልክ ነበረ። ዳንኤል ዶልፊኖችን ያስገባ ነበር ሀገር ለሀገሬ። ሊግጀሪስ ኑሮ ምን ሆነ ነበርኩ። ለሊት ፌርማታ ላይ ስትተኝ ምንም አይነት ቅድመ ዝግጅት ሳላደርግ ነው ወደ ኢትዮጵያ ዲፖርት የተደረግኩት ይላል። ኢቨን መኪና ቆሜ ነው ካፌ ስገባ ነው ሲቪል ፖሊሶች ይዘው ፖለስ ቀን ውስጥ በቃ የተሳሳተ ይሄኛውን ሊሴ ፓሴ ሰጥቶ ላከኝ። የተሳሳተ ማንነት ለኖርዌይ ዜግነት መምሪያ ሰጥተሃል በሚል ነው በቁጥጥር ስር ያዋሉኝ። ወንጀል የሰራው ቢሆን መፈለግ ቢሆን ኖርዌጂያን መንግስቶች እኔን ለማስወጣት በቃ ክራይም ነገር ቢሆን አገሬ ላይ መጥቼ እንደልብ ይሆናል። ግን በስህተት ሲሆን ደግሞ ይከብዳል። አረቄ ገዝቼ ትንሽ የሳንቲም ባገኝ ወጣ ያለ ለሀገሬ እጅ ጠጥቼ ራሴን አጠፋለሁ። ለምን ስሞት እንኳን ራሴ እንዳላቀው ነው።